አትቺም እንደመባል የሚያነቃቃ ነገር የለም አትቺም እኮ ብዙ ሰዎችን ሰብሯል የሚያ አይደለ አትቺም ቅድም እንዳልነው አትችሉም ተብለው የተሰበሩ ሰዎች አሉና ለአንዳንድ ሰዎች ደግሞ አትችሉም መባል ሞቲቬሽን ነው በቃ ትልቅ መነሳሳት ይፈጥርላቸዋል እና አትቺም እንደመባል እኔ የሚያነቃቃኝ ነገር የለም ማለች ዋው ነው በቃ አንዳንድ ሰው በፖዚቲቭ ግፋ ሂድ አንደኛ ሻምፒዮን ተብሎ ማይበረታ ሰው አለ አንዳንዱ ሰው እየሰበርሹ እየተጠገነ ይሄዳል ከንሽም በዛ ውስጥ ነው ራሱን ያገኘ የሚሄደው አዎ እየተነከረ ይሄዳል አዎ ፊዚካሊ ሜንታሊ አይገርምሽም ይሄንን መስማት አለበት ሁሉም ሰው ብያስባለው አትችሉም እንደመባል በቃ ኔጌቲቭ ነገር ላይ ያነቃቃን ይገባ እውነት ነው ድርሽዬን እንደው በጣም ያበሳጫት ያስለቀሳት ኮሜንትም ሊሆን ይችላል አስተያየትም ሊሆን ይችላል እንደው አዝነሽ ወይኔ ያልሽበት ቀን አለ የምታስታውሽው ወይ ኤሚ በየቀኑ እኮ ነው እሱ ያለው ተይበናት እየተውሹ እንጂ እንደ ትልቅ ነገር የምታዩ አሁን እንኳን አትመሲ ምንም ነገር ምንሰማሽ ማይመ ሳቀሽ ራሱ የሚያባረው ይመስለኛል ያንን መንፈስ አውነት ነው መረዳት ስትጀምሪ አሁን እንዳልነው የሆነ ሰው ኮሜንት ሲያደርግ እሱ ነው ለመረዳት ጥረት የምታደርጊው የገባሽለት ነው ግን ያም ይሆነው አይደለ አንቺን ማናደድ ይቀርና ፕሮብሌሙን እንዴት እንደምትፈቺው ሶየው በምን አይነት ሁኔታ ውስጥ እንዳለ ምናምን ማየት ጀምሪያለሽና እኔ እውነት ለመናገር ይሄን ያህል እንደዚህ ሰብሮኝ ነበር እንደዚህ ምናምን ምለው ነገር የለም በየቀኑ እንዳልኩሽ በሰው ልጅ ላይ ፈተና አለ ፈተናው በቤተሰብ ፈተናው በልጆችሽ ፈተናው በስራሽ በሬዲዮ በመናም በብዙ ነገር ይመጣብሻል እና ያንን ሁሉ ነገር ከእግዚአብሔር ጋር ነው እየፈታሽ የምትሄጂው አንዳንዴ ዝም ብለሽ ስትስቂ ነፃ ሆነሽ ስታየውነች በቃ የሆነች ሶፍት ነገር ትመስያለሽ እና ፈገግታ ብዙ ነገር ይደብቃል አይደለ ምስኪን ነገር አስመስላል ግን እዛ ጀርባ ደግሞ የሆነች ነብር እኮ ሴት አለች እንደውም ታናሽ ወንድሜ ይላል በቃ እኔ ራሴ በጣም ነው የምናደደው የሆነ ነገር ካበሳጨኝ የሆነ ነገር እንዲስተካከል ብዬ ግን ፋይናሊ ግን በጣም ነው መበሳጨው እና እዛ ቦታም እንዳልደርስ በጣም ነው ራሴን እንትንላለሁ ራሴን ነው የምመልሰው እዛ ቦታ እንዳልደርስ ምናምንና እንደምስቀው ሙሉ በጣም ኃይለኛ የሆንኩባቸው ነገሮች አሉ ማለት ቀልድ ማላቀባቸው ቦታዎች ተደራደሪባቸው አዎ በቃ በፋሚሊ ጉዳይ ድርድር የለም በልጆቼ በአላማዬ በስራዬ ሬዲዮ ገብቼ ኮሜዲያኑ 5 ደቂቃ ካረፈደ አላስገባውም እንትና እየመጣ ነው ብዬ ሬዲዮ መጥቶ አላስገባውም በቃ ኖ በቃ